በየአመቱ 21% ይጨምራል ወጪው። ያ የወጣው ወጪ እያንዳንዱ ሰራተኛ ጋር ይደርሳል ወይ የተባለ እንደሆነ አይደርስም። ለምንድን ነው የማይደርሰው? የመንግስት ሰራተኛ ከለውጡ በፊት 1.7 አካባቢ ነበር። አሁን ከ2.5 ሚሊዮን በልጧል። በዚህ 6-7 ዓመታት ውስጥ የመንግስት ሰራተኛ 44% ጨምሯል። 44%። ለምንድን ነው በዚህ ልክ የጨመረው ያልን እንደሆነ አንዳንድ ሴክተር ብቻ እናንሳ። መምህራን ከለውጡ በፊት ከነበረው 1/3 ቁጥር ጨምረናል። 36% የመምህራን ቁጥር ኢትዮጵያ ውስጥ አድጓል ባለፉት 6 ዓመታት 36%። ድሮ ለመምህር ለምናወጣው ደሞዝ 36% ጨምሯል ማለት ነው። ባለው መጠን በጭማሪው አይደለም፣ ባለው መጠን። ለምን ቁጥር ሰፋ? የትምህርት ስርዓቱ ስብራት አለበት፣ ውድቀት አለበት። ከስብራቱ ደግሞ አንዱ ኤርሊ ቻይልድሁድ ላይ አይሰራም። አንድ ልጅ በገጠር እስከ 7 ዓመት በሰፈር ሲያውደለድል ሲላላክ እረኛ ሲሆን ቆይቶ 7 ዓመት ሲሞላው አንደኛ ክፍል ይላካል። አንደኛ ክፍል ሲላክ የሚጠብቀው ደግሞ ኤክስ እና ራይት ነው፣ ጀጅመንት ነው። ከትምህርት ጋር ልምምድ ያልነበረው ልጅ፣ ከአስተማሪ ጋር ተገናኝቶ ማያቅ ህፃን፣ ትምህርት ሲሰጥ እንዴት መከታተል እንዳለበት ማያቅ፣ አብዛኛው ደግሞ ወላጁ ማገዝ የማይችል አብዛኛው ወላጅ ያልተማረ ስለሆነ ገና ትምህርት ቤት በገባ በጥቂት ወራት ውስጥ ኤክስ ነህ ራይት ነህ ኤክስ ነህ ራይት ነህ የሚባል ጀጅመንት፣ ሳይኮሎጂካል ሃራስመንት ነው የሚገጥመው። ይህንን ለማስተካከል ለልጆች መዋያ ያስፈልጋቸዋል፣ ኪንደርጋርተን ያስፈልጋቸዋል በሚል ከ35,000 በላይ መዋለ ህጻናት ኢትዮጵያ ውስጥ ተገንብተዋል። ከ35,000 በላይ። ህዝቡ እንደሚያውቀው ከዚህ ቀደም በ7 ዓመት ልጆቹን የሚልክ ሰው አሁን በ2 ዓመት ተኩል በ3 ዓመት እንደሚልካቸው ያውቃል። ሁሉም ሰው የሚያውቀው ጉዳይ ነው። በ3 ዓመት ልጅን መዋለ ህጻናት መላክ ምንድነው ፋይዳው ያለ እንደሆነ መልከ ብዙ ነው። ለምሳሌ አንድ መምህር እሱና ሚስቱ መምህር ቢሆን ወይም እሱም መምህር ሆኖ እሷ ደግሞ ሌላ ስራ ቢኖራት ልጅ ስትወልድ ልጇን የሚይዝላት ሰው ከሌለ እናት ቤት መቆየቷ ግዴታ ነው። እናት ልጅ ታሳድጋለች፣ አባት ደግሞ ሰርቶ ያመጣል። በዚያ ደሞዝ ነው በጋራ የሚኖሩት። እንደ ሌላው እንደሰለጠነው ዓለም ህፃናት ማቆያ የሚባል ቦታ እኛ ጋር እምብዛም የለም።